በኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው በታችም በምድር ካለው በባህርም ካለው የማናቸውንም የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም ይላል። ይህ ቃል ቀጥታ እግዚአብሔር በግልጽ የተናገረው ቃል ነው። እግዚአብሔር የተቀረጸ ምስል አታድርግ ብሎ በግልጽ ተናግሮ እያለ ቅዱሳት ስዕላት ለምንድን ነው የሚሳሉት? በቤተ መቅደስ የምናያቸው ስዕላት፣ በቤታችን የምንሰቅላቸው ስዕላት ለምን ይደረጋሉ የሚል ጥያቄ ይፈጠራል። በተለይ ይህንን ጥቅስ እያወቅ ስዕል ፊት ቆመ ስትጸልይ ትዝ ካለ ይረብሻል። የእግዚአብሔርን ትእዛዝ የመጣት ስሜት አለው። ምንድን ነው እግዚአብሔር እያለ ያለው? በነገራችን ላይ ጥቅሱ በጣም ስለ 3 ቦታዎች ነው እየተናገረ ያለው። በሰማይ ካለው ማለት የማናቸውንም፣ በሰማይ ካሉት ከመላእክት፣ ከከዋክብት፣ ከፀሐይ፣ ከጨረቃ ከማናቸውም ምሳሌ፣ በምድር ካሉት ከሰዎች፣ ከእንስሳት፣ ከእጽዋት የማናቸውንም ምሳሌ፣ በባህር ውስጥ ካሉት ደግሞ የአሶችን የሌሎች የመሳሰሉትን ሁሉ የማናቸውንም ምሳሌ ለአንተ የተቀረጸውን ምስል አታድርግ ነው ያለው። ስለዚህ እግዚአብሔር ከ3 አድራሻዎች በግልጽ ምንም አይነት የተቀረጸ ምስል ለአንተ አትስራ እያለ ቅዱሳት ስዕላት የሚሰሩበት ምክንያት ምንድን ነው? ይህንን ትእዛዝ እግዚአብሔር ለምን አዘዘ? ስለምን አዘዘ? ወይም ቅዱሳት ስዕላትስ ለምን ይሰራሉ የሚለውን ከመመልከት በፊት ከኦሪት ዘጸአት ሳንወጣ ከምዕራፍ 20 ወደ ምዕራፍ 25 እንሄዳለን። ኦሪት ዘጸአት ምዕራፍ 25 ላይ እግዚአብሔር ለሙሴ እንዲህ ሲል አዘዘው፣ ከተቀጠቀጠ ወርቅ ከግራር እንጨት ታቦት ሰርተህ በታቦቱ ላይ ከተቀጠቀጠ ወርቅ ኪሩቤል የተባሉትን መላእክት ቅረጽ አለው። እንግዲህ እግዚአብሔር በግልጽ በሰማይ ካሉት መካከል እንግዲህ ቅድም 3 ቦታዎች ነው የተናገረው። በሰማይም ካለው በምድርም በባህርም ካለው ነው ያለው። በሰማይ ካሉት መካከል የኪሩቤልን ስዕል ከተቀጠቀጠ ወርቅ ስራ እና በታቦቱ ግራና ቀኝ ላይ እንደሚጣሉ እንደሚናተፍ ዶሮ ቅርጽ ማለት ነው የሚተያዩ አድርገ ስራው አለው። ክንፍ ያላቸው የሰው መልክ ያላቸው። እንግዲህ ኪሩቤል በሰማይ የሰው መልክ የላቸውም፣ የማይታዩ ረቂቃን ናቸው። ስለዚህ በምድር ካለው ደግሞ የሰው ቅርጽ ያለውን ኪሩቤልን ከተቀጠቀጠ ወርቅ ስራ አለው። እንዴት ነው እግዚአብሔር እዛ ጋር ማንኛውንም የተቀረጸ ምስል አትስራ ብሎ ተናግሮ ሙሴን እንዴት ሊያዘው ቻለ? የሚገርመው ኪሩቤልን ቅረጽ ብቻ አይደለም ያለው፣ ኪሩቤልን የሚሰሩትን ሰዎችም ጭምር መርጧል እግዚአብሔር። አናጺዎች ራሱ የመረጠው ራሱ እግዚአብሔር። ባስልኤል የተባለውን ልጅ ጥበብ ሰጥቼዋለሁ፣ የመቅረጽ ችሎታ ሰጥቼዋለሁ፣ ስለዚህ ባስልኤልን መርጠህ ከተቀጠቀጠ ወርቅ ከግራር እንጨት ይህንን ቅርጽ ይስራልኛ ነው። ይሄ ሲገርመን ደግሞ እዛው ቤተ መቅደስ ውስጥ መጋረጃ ላይ ራሱ እግዚአብሔር ከምን አይነት ቀለም፣ ሐምራዊ ቀለም ካለው ሐር ክር ወስደህ ሰፍተ ደግሞ ኪሩቤልን ጠልፈ በጥልፍ መልክ በስዕል መልክ ስራቸዋል። ይሄ የራሱ የእግዚአብሔር ትእዛዝ ነው። 3ኛ ደግሞ የምናገኘው መጽሐፈ ነገሥት ላይ ጥበብና ማስተዋልን የሰጠው ሰሎሞን ቤተ መቅደስ ሰርቶ ሲጨርስ ከታቦቱ በስተግራና በስተቀኝ የሚቆሙ 4 ክንድ የሚያህሉ ረጃጅም የኪሩቤል ሐውልቶች ተሰርተዋል። እንዴት ነው የምናስተናግደው ማለት ነው? የተቀረጸ ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም ከሰማይም ከምድርም ከባህርም የሚለውን ትእዛዝ መርሳት አንችልም። ደግሞ እግዚአብሔር ራሱ አዞ ኪሩቤልን ከተቀጠቀጠ ወርቅ ስራ፣ በጥልፍ መልክ በግድግዳ ላይ አድርገው፣ ከታቦቱ ግራና ቀኝ ሰሎሞን ያቁም ብሎ እግዚአብሔር ለምን አዘዘ? ሁለቱንም ሐሳብ የምናገኛቸው መጽሐፍ ቅዱስ ላይ ነው። ከመጽሐፍ ቅዱስ ውስጥ ደግሞ ያማረንን መርጠን አምነን ያላማረንን ከተው ነው። ኦግስቲን የተባለው ሊቅ እንደተናገረው የሂፖው ሊቀ ጳጳስ ከመጽሐፍ ቅዱስ ውስጥ መርጠ የምታምን ከሆነ የምታምነው በመጽሐፍ ቅዱስ ሳይሆን በራስ ነው ይላል። ስለዚህ እነዚህን ጥቅሶች እንዴት እናድርጋቸው? እግዚአብሔርስ ሐሳቡን ይቀያይራል ወይ? እዚህ ጋር የተቀረጸ ምስል አትስራ ብሎ እዚህ ጋር ደግሞ ስራ ይላል ወይ? እንደውም በመጀመሪያው ክፍለ ዘመን ከነበሩ መናፍቃን መካከል እንግዲህ ኖሲዝም የሚባለው በተለምዶ ግኖስቲሲዝም የምንለው እኛ ስናነብ እነዚህ ሰዎች የጥበብ ሰዎች ነን ብለው ነው፣ የእውቀት ሰዎች ብለን ነው የሚመኩት። ከነሱ መካከል መርቅያን የተባለ ሰው አለ። መርቅያን አንዱ ሲያስተምር የነበረው የብሉይ ኪዳኑን እግዚአብሔርና የአዲስ ኪዳኑን እግዚአብሔር 2 አምላክ ናቸው ብሎ ነው የሚያምን እና የብሉይ ኪዳኑ እግዚአብሔር ላይ ብዙ ትችት ከሚያነሳበት መንገድ አንዱ የተቀረጸ ምስል ለአንተ አታድርግ ብሎ መልሶ ደግሞ ለሙሴ የተቀረጸ ኪሩቤል ስራ እንዴት ሊለው ይችላል? እውነት መርቅያን እንዳለው 2 አምላክ ኖሮ እግዚአብሔር የሐሳብ ግጭት ኖሮበት ነው ወይ? ይህንን በደንብ ማየት ያስፈልጋል። ይህን ለመረዳት እዛው ጥቅሱ ላይ ተመልሰን ማየት ነው። አባቶቻችን አንድን ጥቅስ ከመጀመሪያው እስከ መጨረሻው ወርደህ ሙሉን አንብበው ይላሉ።
አንብብዋ ለመልእክት ምጥንታ እስከ ተፍጻሜታ። አንድን ጥቅስ መረዳት ከፈለክ ከላይም ከታችም ወርደህ ዝቅ ብለህ አንብበው። እግዚአብሔር የተቀረጸው ምስል ለአንተ አታድርግ ከማለቱ በፊት ምንድን ነው ያለው? ይህን ካለስ በኋላ ምንድን ነው ያለው? እሱ መመልከት ያስፈልጋል። የተቀረጸ ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም የሚለውን ቃል ከመናገሩ በፊት የኦሪት ዘጸአት ምዕራፍ 20 ምዕራፍ የሚጀምረው ከኔ በቀር ሌላ አምላክ አታምልክ ብሎ ነው። እግዚአብሔር እንዲህ ይላል፣ ከግብፅ ምድር ያወጣሁ እኔ አምላክ እግዚአብሔር ነኝ፣ ከኔ በቀር ሌላ አምላክ አታምልክ። በሰማይም ካለው በምድርም ካለው በባህርም ካለው የማናቸውንም የተቀረጸ ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። እኔ አምላክ እግዚአብሔር ቀናተኛ አምላክ ነኝና ብሎ ነው የሚጀምረው። ስለዚህ ይሄ ጥቅስ በሁለት ሌላ ጥቅሶች መካከል የተሰነገ ጥቅስ ነው፣ ወይም ሳንዱች የተደረገ ጥቅስ ነው። ከላይ ምን ይላል? ከግብፅ ምድር ያወጣሁ አምላክ እኔ እግዚአብሔር ነኝ፣ ከእኔ በቀር ሌላ አምላክ አታምልክ። ይህንን ለማድረግ ብለህ በሰማይ ካለው በምድርም ካለው በባህርም ካለው የማናቸውንም የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም ካለ በኋላ እኔ አምላክ እግዚአብሔር ቀናተኛ አምላክ ነኝና ነው የሚለው። ስለዚህ እግዚአብሔር በዚህ ጥቅስ እያወራ ያለው እሱን ለመተካት ስለሚሰራ ሌላ አምላክ ነው ወይም ጣዖት ነው። ከግብፅ ምድር ያወጣሁ አምላክ እኔ እግዚአብሔር ነኝ፣ ከእኔ በቀር ሌላ አምላክ አታምልክ። ከእኔ በቀር ሌላ አምላክ ለማምለክ ብለህ በሰማይ ካለው በምድርም ካለው በባህርም ካለው የማናቸውን ምሳሌ የተቀረጸው ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። ለምን? እኔ እግዚአብሔር ለአምልኮቴ ቀናይ ነኝ፣ ቀናተኛ አምላክ ነኝና ነው ያለው። ስለዚህ እግዚአብሔር እያወራ ያለው ሙሉ በሙሉ እሱን ለመተካት ስለሚሰራ ጣዖት ነው እንጂ ስለተቀደሱ ስዕላት አይደለም።